ሰላም ጤና ይስጥልኝ እንደምን ከረማችሁ በየቀኑ ጠዋት አንድ ብርጭቆ የሎሚ ውሃ ቢጠጡ በሰውነቱ ላይ ምን ሊፈጠር እንደሚችል አስበው ያውቃሉ? ብዙዎቻችን ሎሚን በሻይ ወይንም ለምግብ ማጣፈጫነት ብቻ ነው የምንጠቀመው። ነገር ግን ይህች ትንሽዬ ፍሬ የጤና ቦምብ መሆኗን ያውቁ ኖረዋል? ዛሬ በቻናላችን የሎሚን 10 አስደናቂ የጤና በረከቶች እና ሎሚን በትክክል ካልተጠቀምንበት ሊያመጣ የሚችለውን ጥንቃቄ እናያለን። ከካንሰር መከላከል ጀምሮ እስከ አስደናቂ የክብደት መቀነስ ድረስ ያሉትን ጥቅሞች ስንዘረዝር ትገረማላችሁ። ቪዲዮን ላይክ በማድረግ ጀምሩ። ወደ ዝርዝሩ እንለፍ። 10 የሎሚ የጤና በረከቶች። አንደኛ፣ የሰውነት በሽታ የመከላከል አቅምን ማሳደግ። ሎሚ በቫይታሚን ሲ እጅግ የበለጸገ ነው። ይህም ነጭ የደም ሴሎች እንዲመረቱ በማድረግ ሰውነታችንን ጉንፋንና ኢንፌክሽኖች በቀላሉ እንዳያሸንፉ ይረዳል። ሁለተኛም፣ ለልብ ጤንነትና ለደም ግፊት። በሎሚ ውስጥ የሚገኘው ፖታሺየም የደም ግፊትን ለመቆጣጠር ይረዳል። በተጨማሪም በውስጡ ያሉ ፍላቮኖይድስ የተባለ ንጥረ ነገሮች በደም ስሮች ውስጥ የሚከማቸውን ስብ ወይንም ኮሌስትሮል በማሟሟት ለልብ ድካም የመጋለጥ ዕድልን ይቀንሳሉ። ሶስተኛም፣ ለምግብ መፈጨትና ለጨጓራ ጤንነት። ጠዋት በባዶ ሆድ የሎሚ ውሃ መጠጣት ጉበት ወይንም ቢሊ የተባለውን የምግብ መፈጨት አሲድ እንዲያመነጭ ያነቃቀዋል። ይህም የሆድ መነፋትና ድርቀትን ያስወግዳል። አራተኛ፣ የኩላሊት ጠጠርን መከላከል። ሎሚ በውስጡ ሲትሪክ አሲድ አለው። ይህ አሲድ በኩላሊት ውስጥ የሚፈጠሩ ትንንሽ ጠጠሮችን እንዳይገጣጠሙና ትልቅ ደረጃ ላይ እንዳይደርሱ በማድረግ በሽንት መልክ እንዲወጡ ይረዳል። አምስተኛ፣ ለክብደት መቀነስ። በሎሚ ውስጥ የሚገኘው ፒትን የተባለ ፋይበር የረሃብ ስሜት እንዳይሰማን ያረጋል። በየቀኑ የሎሚ ውሃ መጠጣት ሜታቦሊዝምን ወይንም የሰውነት ስብ የማቃጠል ፍጥነትን ይጨምራል። ስድስተኛም፣ ለቆዳ ውበትና ለብሩህነት። ቫይታሚን ሲ ለኮጂን መመረት ወሳኝ ነው። ይህ የፊት መሸብሸብን ይቀንሳል፣ የቆዳ ጥራትንም ይጨምራል። እንዲሁም ከፀሐይ ጨረር የሚመጣን የቆዳ መጎዳትን ይከላከላል። ሰባተኛም፣ ካንሰርን የመከላከል አቅም። ጥናቶች እንደሚጠቁሙት ከሆነም በሎሚ ውስጥ ያሉ ሊሞኒ የተባሉ ንጥረ ነገሮች የካንሰር ሴሎችን እንዳይበዙ የመከላከል ባህሪ አላቸው። ስምንተኛም፣ የአፍ ጤንነትና ትኩስ ትንፋሽ። ሎሚ በአፍ ውስጥ ያሉ ባክቴሪያዎችን በመግደል መጥፎ የአፍ ጠረንን ያስወግዳል። ለጥርስ ህመምም እንደ ጊዜያዊነት ማስታገሻ ያገለግላል። ዘጠነኛም፣ የደም ማነስን መከላከል። ሎሚ በራሱ ብዙ ብረት ባይኖረውም ከሌሎች ምግቦች የምናገኘውን ብረት ወይንም አይረን ወደ ሰውነታችን በቀላሉ እንዲገባ አብዞርብ እንዲሆን ትልቅ ሚና ይጫወታል። አስረኛ፣ ሎሚ ራሱ አሲድ ቢሆንም አንዴ ወደ ሰውነታችን ከገባ በኋላ አልካላይዚንግ የመሆን ባህሪ አለው። ይህም የሰውነታችን አሲድነት በመቀነስ ለተለያዩ በሽታዎች የመጋለጥ ዕድላችንን ያጠባል። የዛሬው መረጃችን ይህን ይመስል ነበር። ሎሚ በየቀኑ መጠቀም ልምድ አላችሁ ወይስ ዛሬ ጀምራላችሁ? ያላችሁ ልምድ ኮመንት ያጋሩን። ይህ መረጃ ለሌሎች ሼር ማድረጋችሁ አትርሱ። የሚቀጥለው ቪዲዮ እስክንገናኝ ድረስ ጤናቸውን ጠብቁ።